ሰላም እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የዝንጅብል የሮዝመሪ ቅባት አሰራር ነው። እዚህ ጋር አንድ ዝንጅብል ነው ያዘጋጀሁት፣ ግን የምንጠቀምበት ዝንጅብሉ ተለቅ ያለ ስለሆነ ግማሹ ይበቃናል። ግማሽ ዝንጅብል ወስደን ከዚህ ከሮዝመሪው ጋር አድርገን ከኡመር ዘይት ጋር በመቀላቀል ቆንጆ ፀጉራችንን የሚያፋፋና የሚያሳድግ የፀጉር ቅባት፣ ፊቱ ለሳሳ ፀጉር ብዛት እንዲጨምር የሚያደርግ ቆንጆ ነው። ዝንጅብል በጣም ቆንጆ ነው። በውስጡ የያዘው ለኛ ፀጉር የሚጠቅም ለማንኛውም አይነት ፀጉር መሆን የሚችል ነው። ግን ማንኛውም አዲስ ነገር ስንሞክር መጀመሪያ ትንሽ አርገን ሰርተን ከተስማማን መጨመር፣ ሞክረን የማናውቀው ነገር ሲሆን ላይስማማን ስለሚችል መጀመሪያ ላይ መሞከር። ስለዚህ እዚህ ጋር እኔ አንድ ዝንጅብል ግማሹን ወስጄ ነው ፈጭቼ ለመሞከር የምጠቀመው ያለሁት። ስለዚህ እናንተም አነስ አርጋችሁ ሰርታችሁ መጠቀም ነው። ይሄው ዝንጅብል በውስጡ የያዘው በጣም ለኛ ፀጉር ተስማሚ የሆነ ነው። ከዚህ በፊት የሮዝመሪም ቅባት ሰርቼላችኋለሁ። ብዙ ሰው እንደወደደውና እንደሞከረው ኮሜንት ላይ ጽፎልኛል። ስለዚህ አሁንም ቪዲዮውን በላይክ ጀምሩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ። ስለዚህ ይሄው አሁን ወደ አሰራሩ እንገባለን። ዝንጅብሉን የተወሰነውን ከትፌ ያስገብቻለሁ። የሮዝመሪውን ቅጠል ደግሞ የተወሰነውን ጨምረን አብረን እንፈጨዋለን። ስለዚህ የሮዝመሪ ውሃው በጣም ቆንጆ ነው። ቅባቱን በጣም ቆንጆ ነው። ፀጉር ያበዛል፣ ፀጉራችንን ያሳድጋል፣ ሻይን የማድረግ እንዲኖረውም ፀጉራችን ያደርጋልና በተወሰነ ጊዜ ለውጡ እናያለን። በተከታታይ አንድ ነገር በአንዴ ሳይሆን ለውጡ በተከታታይ ተጠቅመን ነው ያ ነገር ለውጡ ማየት የምንችለው። ስለዚህ ይሄንን ስትሞክሩት መጀመሪያ አነስ አርጋችሁ ሞክራችሁት ሁልጊዜ እንደምናገረው ከተስማማችሁ ደግሞ ሌላ ጊዜም ሰርታችሁ መጠቀም ትችላላችሁ። እነዚህ ደግሞ በራሳችን በቤታችን ያለ ነው። ዝንጅብልን በአቅራቢያችን፣ ዘይቱም ለምግብ እንጠቀምበት ነው። የሮዝመሪውም በቅርብ ልናገኝ የምንችለው ነው። ስለዚህ በዚህ መልኩ አድርገን በጣም ውድ ቅባቶች አሉ የሚሸጡ በዝንጅብል በሮዝመሪ ተደርገው የሚሰሩ። እኛ ደግሞ ቤታችን ባለው ግብአት አድርገን ሰርተን እንሞክረው ብዬ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ስለዚህ የተወሰነ ቅጠል አድርጌያለሁ። አሁን ደግሞ ዘይቱን ጨምሬ እንፈጨዋለን ማለት ነው። ስለዚህ ፈጭተን ደግሞ ተመልሰን ያለውን። ስለዚህ እነዚህ ግብአቶች ለፀጉራችን በጣም ለሳሳ ፀጉር የሚሆን ፀጉራችንን የሚያፋፋና የሚያበዛ ነው። ሞክሩት፣ እንደምትወዱት ተስፋ አደርጋለሁ። ያላችሁንም አስተያየትም ጻፉልኝ፣ የተሻለ ቪዲዮዎችን ይዤ እንድመጣ። ከጎን የሆናችሁ ደግሞ የምታበረታቱኝ ውድ ቤተሰቦቼ በጣም ሁልጊዜም አመሰግናለሁ። ስለዚህ ይኸው የተወሰነ ነው የጨመርኩበት፣ ምክንያቱም ያው ለሙከራ ስለሆነ ፈጭተን እንመለሳለን። አሁን ፈጨውና ከዛ በማጥለል ነው የምንጠቀመው። አሁን ይሄን አንድ ላይ ያደረግነውን ውህድ እንፈጨዋለን ማለት ነው። ያው እዚህ ጋር እየፈጨነው ነው። ቆንጆ ሆኖ እስከሚዋሃድ ድረስ እንፈጨዋለን። ከዛ አጥልለን እንጠቀማለን ማለት ነው። ስለዚህ ሮዝመሪም ለፀጉር እድገት፣ ለሳሳ ፊቱ ወደ ውስጥ ለገባበት ይሄ ራሰ በራነት እንዲቀንስ የሚያደርግ ነው። እነዚህ አንድ ላይ አዋህደ የምንሰራቸው። ዝንጅብልን በጣም ቆንጆ ነው። ፀጉርን ያፋፋል። ብዛት የሌለው ፀጉር ብዛት እንዲኖረው የሚያደርግ ነው። እኛ ብዙ ጊዜ ቤት ውስጥ እንደዚህ የተለያዩ ቅባቶችን እየሰራን እንጠቀማለን። ውጤቱንም ያው እያየነው ነው። ስለዚህ እናንተም ይሄንን ሞክሩት። ሞክራችሁ ከተስማማችሁ መቀጠል ነው። ስለዚህ ያው ቆንጆ ሆኖ ፈጭቼዋለሁ። አሁን ደግሞ እናጠለዋለን። እዚህ ጋር ግን ትንሽ ወፈር ስላለብኝ ትንሽ ዘይቱን እጨምርበታለሁ። ምክንያቱም ወፍሯል፣ ዝንጅብሉም እንትኑም ወፍሮ ዘይቱ አነስ ስላለ ትንሽ ጨምሬ ደግሜ ፈጨዋለሁ። ስለዚህ እንደዚህ እያደረጋችሁ ቤታችሁ ላይ እየሰራችሁ ፀጉራችሁን መጠቀም፣ የተለያዩ የፀጉር ማስኮችን፣ የፊት ማስኮችን እየሰራችሁ በቤት ውስጥ ከኬሚካል ነፃ የሆኑትን እያደረጋችሁ ፊታችሁንም ፀጉራችሁንም
መንከባከብ ቤት ውስጥ ባለ በቀላሉ ልናገኘው በምንችለው ግብአቶች መጠቀም እንችላለን። አሁን ይኸው ጨምሬበታለሁ ትንሽ ደግመን ደግሞ እንፈጨዋለን ማለት ነው። ስለዚህ በዚህ መልኩ እየሰራ የምንጠቀመው ግብአቶች በጣም ቆንጆ ናቸው። ከኬሚካልም ነፃ የሆኑ ናቸው። ቤት ውስጥ በአቅራቢያችን ልናገኛቸው የምንችላቸው ስለሆነ እንደዚህ አድርገን እንጠቀምላለሁ። እኔ ይኸው ፈጭቼዋለሁ። አሁን ደግሞ እናጠለዋለን። ስለዚህ አጥልለን ደግሞ እንጠቀምበታለን ማለት ነው። ይሄንን ማለት ነው። እነዚህ ውህዶች በጣም ቆንጆ ናቸው። ግን አንድ ነገር አንዴ ሞክረን አይደለም ውጤቱን የምናየው። በተከታታይ መሞከር አለብን። ቢያንስ ከ15 ቀን በላይ መጠቀም አለብን። ይሄንን ማለት ነው። በሳምንት 2 እያደረግን በሳምንት 3 እየተቀባን ይሄንን አሁን የሰራነው ቅባት ንጹህ ፀጉር ላይ መጠቀም ትችላላችሁ። ልትታጠቡ ከፈለጋችሁም ደግሞ ሞቅ አድርጋችሁ ሞቅ ውሃ ላይ አድርጋችሁ መጠቀም ትችላላችሁ። ግን አሁን እኛ አጥልለን እንደ ቅባት ንጹህ ፀጉር ላይ የምንጠቀመው ይሄንን ማለት ነው። ግን ውጤቱን ለማየት በአንድ የሚመጣ ማንኛውም ውጤት የለም። ሁሉም በሂደት ነው። በሂደት በተከታታይ ቢያንስ አንድ ነገር ስትሞክሩ በተከታታይ ለ1 ወር መሞከር አለባችሁ። 1 ወር ሞክራችሁ ይሄ ነገር ተስማምቶኛል አልተስማማኝም ማለት እንችላለን። በአንድ ጊዜ ግን የሚመጣ ለውጥ የለም። ሁሉም በሂደት ነው። ይኸው ቆንጆ ሆኖ ተፈጭቷል። ወፈር ያለ ነው እንደምታዩት። ስለዚህ ሰከን ሲል እንቀባዋለን። ፀጉር ላይ ደግሞ እየተቀባን አሳያችኋለሁ ማለት ነው። ስለዚህ ይኸው ቆንጆ የሆነውናል። በእንደዚህ አይነት እቃ ላይ እንገለብጠውና ለመቀባት በሚመቻችሁ ማንኛውም እቃ ላይ አድርጋችሁ መጠቀም ትችላላችሁ። ይሄ አሁን የሰራነው ቅባት ነው። እንደ ትሪትመንትም መጠቀም ከመታጠባችን በፊት ተጠቅመንም አድርገን ይሄንን መጠቀም እንችላለን። ይሄ አሁን ወደ ታች ይሰክናል ማለት ነው። ሲሰክን በጣም ቆንጆ ወፈር ያለ ቅባት ነው የሚሆንልን። ስለዚህ እናንተ በፈለጋችሁት መልኩ አድርጋችሁ ይሄንን የሰራችሁትን መጠቀም ትችላላችሁ። ያንን የተረፈውን ደግሞ በሌላ እቃ አድርጋችሁ እንደ ማንኛውም ቅባት ማንኛውም ቦታ ላይ ፍሪጅ ላይ መቀመጥ ግዴታ የለበትም። ማንኛውም ቦታ አስቀምጣችሁ መጠቀም ትችላላችሁ። በጣም ፀጉራችሁን የሚያፋፋ የሚያሳምር የሚያሳድግ ብዛቱም ቁመቱንም በጣም ያማረ ፀጉር እንዲሆንላችሁ የሚያደርግ ነው። ሞክሩት። ይሄንን ይመስላል እንደምታዩት ቅባቱ ትንሽ ሰከን ብሏል። ሰከን ሲል ደግሞ በደንብ ፀጉር ላይ እየተጠቀምን እናሳያችኋለን። ስለዚህ ቤታችሁ የተለያየ ቅባቶችን እየሰራችሁ እንድትጠቀሙ ነው የማበረታታችሁ። ያው አሁን ፀጉሯን እየቀባኋት ያው ሰከን ብሏል። ፀጉሯን እቀባታለሁ። እኛ እንደዚህ ቤት ውስጥ በሚሰሩ ቅባቶች ነው እኔም ልጆቼም የምንጠቀመው። ያው ፀጉሯ እንደምታዩት ከለሩን በጣም ቆንጆ ነው። ቁመቱን ቆንጆ ነው። ሁልጊዜ እንደዚህ ስትታጠብም ያለ ትሪትመንት አትታጠብም። ቤት ውስጥ የተለያዩ ቅባቶችን ደግሞ በመስራት እንጠቀማለን ለፀጉራችን። እንደዚህ እየከፈላችሁ ፀጉራችሁም ሲቆሽሽ መጠቀም ትችላላችሁ። ለመታጠብ ከፈለጋችሁ ማድረግ ትችላላችሁ። የሞቅ ያለ ውሃ ላይ ከታችሁ ተጠቅማችሁ ከ1 ሰዓት በኋላ መታጠብ ትችላላችሁ በሻምፖ። ንጹህ ፀጉር ላይም ተቀብታችሁ ያለ መታጠብም ትችላላችሁ። ግን ማንኛውም አዲስ ነገር ስትሞክሩ አነስ አድርጋችሁ ሞክሩት። ከተስማማችሁ ተቀጥላላችሁ ማለት ነው። ስለዚህ ያው በእንዲህ መልኩ እየቀባዋት ነው። ያውን ፀጉሯን የምታዩት ከለሩም እንደዚህ ቁመቱም እንትን እያለ የመጣው ቤት ውስጥ በምንሰራው ግብአቶች ነው የምንጠቀመው ማለት ነው። እና ፀጉራችሁን በምትታጠቡበት ሰዓት ደግሞ ዝም ብላችሁ መታጠብም የለባችሁም። ፀጉራችሁን ያደርቀውና ሻምፖ ፀጉራችሁ በጣም ይጎዳል። ስለዚህ ቀደም ብላችሁ ትሪትመንት ተጠቅማችሁ መታጠብ ነው። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጎ በቀጣይ በሌላ ቪዲዮ እመጣለሁ። አመሰግናለሁ።